አንፈጅም። በጣም ወሳኝ ጥያቄ ነበር ስለ ሥላሴ በጣም ወሳኝ ጥያቄ። እሺ ልጠይቅህ? እሺ ይገርምሃል መጽሐፋችሁን ሳነበው ኢየሱስ አንድ ሕፃን ልጅ እየተጫወተ እያለ ሳያስበው ሕፃኑ ልጅ ኢየሱስ መታው። ኢየሱስ ደግሞ ለምን መታኸኝ ብሎ እዛው ገደለው እና ኢየሱስ አምላክ ከሆነ ሕፃን ልጅ ለምንድን ነው የሚገለው? የቱ ጋር ነው የሚለው? ያው እዚህ ጋር አንብባት። መጽሐፉ ምንድነው? መጽሐፉ ያው ተአምረ ኢየሱስ። እሺ ቀጥል። አንብባት። ከየትኛው ልጀምርልህ? ከዚህ ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ጌታ ኢየሱስ ያን ልጅ ሕይወትህ ተቆረጠች አለው። በዚያን ጊዜም ያ ልጅ ወደቀና ሞተ። የሞተውንም ልጅ የተመለከቱ ደንግጠው ጮኹ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ይሆን ተባባሉ። የሞተው ልጅ ለዘመዶች አለቀሱለት፣ መሪር ሐዘንም አዘኑለት። ከዚያም ወደ ዮሴፍ ዘንድ ሄደው ይህ ልጅ ከአንተ ጋር እያለ ከኛ ጋር በዚች ሀገር ልትኖር አትችልም። ከዚህ ድልን ወይም በእኛ ላይ ይባርክ ዘንድ እዘዝ አሉት። ዮሴፍም ልጄ ሆይ ሰዎቹ በአንተ ላይ በጠላትነት እዚህ ጋር ቁምና ሆኖ ታሪኩን ከላይ እንጀምር። ኢየሱስ እዚህ ጋር ምንድን ነው ያደረገው? ታሪኩ የሚጀምረው እዚህ ጋር እኮ ነው። ዳግመኛ በኋላ ታሪኩ የሚጀምረው አየህ አይደለ? ሕፃን ልጅ ገደለ ኢየሱስ፣ ልቡን መቱት፣ ገደለ። እሺ ታሪኩ ስለምንድን ነው የሚያወራው? እዚህ ጋር ታሪኩ የሚያወራው ኢየሱስ እያደገ ሳለ አንድ ሕፃን ልጅ እየተጫወተ ልቡን ሲመታው አይደለም። ከላይ ጀምር። እሺ ከላይ ጀምር። ደስ ይበል። አንብቦ ለውጥ የለውም ግን አንብቦ እያደረጉት ነበር ኢየሱስ ክርስቶስን መጀመሪያ ምንም ማድረግ እየተጫወተ ነበረ። አታውቂም? እንደዚህ ጋር የተነበበ አለ ሲወጣ ጨርስ። ቆይ እሺ ጨርሰዋል? ታሪኩን አንብበ ሙሉ? አዎ። እዚህ ጋር ምልክት ካረክበት ውጪ? አዎ። ታዲያ ምን አስመስቶ ምን አደረገው? መጨረሻው እስኬት ላይ እንደዛ የሚለው አሳየን። ሂዳ እንዴ ቆይ ላነበስም በቃ። እሺ መጀመሪያ እዚህ ጋር ኢየሱስ ያደረገ ጨርስልኝ አንዴ። ምን አደረገ? ያደረገ ነገር ልገኛን። አዎ ረገመው ሞተ። ከዛ ልጁ ሞተ አይደለ? አዎ ማሻአላ። እሺ አሁን ቀጥል። አሁን አንተ ልጁ ተነስቷል ያልከው አይደለ? እኮ ቀጥላለህ፣ ታሪክ አለ። እሺ ያው እስኪ ናንበው ልጁ የተነሳበትን ሰምታችኋል። ልጁ ተነስቷል ብሏል። እስኪ ናንበው አንተ ተነበው ያው እዚህ ጋር ጨርሰን እዚህ ጋር ደርሰናል። አንብብልኝ። አሁን አስቡት አምላክ ተብሎ ሕፃን ልጅ ሲገል ማለት ነው ኢየሱስ እኮ ነው። ያው ሲጫወት ለምን መታኝ ብሎ ነው የገደለውና አምላክ ለምን እንደዚህ ያደርጋል ነው? እስኪ አንብቡና መልስልን። እየተነሱት ነውና ለምን እንዲህ ታደርጋለህ ብሎ ገሰጸው። ጌታ ኢየሱስን መልሶ ሰዎች አባቴን የጥበቡን ቃል ወይም ምስጢር የማያምኑ ከሆኑ ልጆቻቸውን ይገስጹ ባልተናነሱም ነበር አለው። ምን ባላሉ ነበር አለው? እዚህ ጋር የአባቴን የጥበቡን ቃል ወይም ምስጢር የማያምኑ ከሆኑ ልጆቻቸውን ይገስጹ ይገባል። አያምኑም ነበረ። አባቱም እናቱም ልጁም ስለ አባቱ የጥበብ ምስጢር ወይ ቃል አያምኑም ነበረ። ልጆቹ አባቱም እናቱም ማለት ነው ካህዲያን ነበሩ ማለት ነው። ታዲያ እዚህ ጋር መልስ አንተ ያልከው ልጁ ተነስቷል ያልከው እሱን አሳየኝ መጀመሪያ። አይደለም አስመስሎ ይጠይቅና የት ቦታ ተሳስቼ ነው? እሺ ቶቶ ይሄን ታሪክ ሌላ ታሪክ ተሳስተሃል። አየህ አይልም አምላክ ኢየሱስ ልጅ ገለው አምናል። በቃ አየህ ሙስሊም ቤት መጣህ ማጭበርበር የለም አይቻልም። ወደድክም ጠላህም ሕፃን ልጅ ገለል። አሁን ተመለስና ያ ልጅ ሕፃን ልጅ ነበረ። ሕፃን ልጅ እንዴት ነው አላመንክም ተብሎ የሚገደው? ሲቀጥል ስለዚህ ኢየሱስ ያላመነ ካለ ይገደል ማለት ነው። ከሃዲዎችን ይገላቸዋል ማለት ነው። ኢየሱስ ያላመነ ካለ ሕፃን ልጅ ልቡን ሲመታው ለምን መታኝ ብሎ ዘድፍት ታደርገው ኢየሱስ እንዴ? ከዛ ደግሞ የፍቅር አምላክ ይላሉ እኮ የፍቅር አምላክ ሰዎችን የሚወድ አምላክ ይላሉ። እንደዚህ ሕፃን ልጅ እየገደለ ኪሩቤል ምን ነው ዝም አልክ? ምንት ነው ያወራከው? እሺ መልሱን እኮ እዚህ ጋር እኮ ነግረዋል እኮ መልሱን እኮ ነገረ። መጨረሻ ላይ እኮ የአባቴን የጥበቡን ቃል አላመኑም። ሕፃን ልጅ ነው እኮ። ስለዚህ ቆይ አንድ ሰው ካላመነ ይገደላል ማለት ነው በክርስትና አይደለም። ይገደላል አይደለም ይገስጽ። ኢየሱስ ምን ያደረገው ልጁን? ኢየሱስ ምን ያደረገው? ኢየሱስ ምን ያደረገው? ልጠይቅህ
ኢየሱስ አምላክ ነው ብለን እናምናለን። አምላክ በእናንተ ሁሉን አዋቂ ነው አይደለም? እሱኛ አይነው አንተ ላይ ከሆነ አዋቂ አይደለም። እሺ በእናንተ ሁሉን አዋቂ ነው አይደለም? በእኛ ሁሉን አዋቂ መጀመሪያ ራስህን መልስ። በእኛ አይውላ አምላክ ብለን የምናመልከው ሁሉን አዋቂ ነው አይደለም? አይደለም፣ ሁሉን አዋቂ አይደለም። ወላሂ ሁሉን አዋቂ አይደለም። የቱ ጋር ነው ሁሉን አላዋቂ ሆኖ የሚነግረኛ ጋር? ላውጣልህ? አውጣልኝ። ሁሉን አላዋቂ የሚልበትን አውጣልኝ። እናንተም ደግሞ ሁሉን አላዋቂነት እነግርሃለሁ። ያአላህ ወላሂ ታውቃለህ። እሺ እናጣኛ እኛን ጀመር አይደለ? ጀመር። እሺ እስኪ አንተ ምንድን ነው የምትለው? ወይያድ መስሪ እስኪ አንተ ምንድን ነው የምትለው? የትኛው ከላይ ያለው? ስለዚያሽ ቀን ወይም ስለዚያሽ ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቀው የለም ይላል። ልጅ የተባለው ማን ነው? የኛ ልጆች። ልጅ የተባለው እናንተ ናችሁ? አዎ ትርጓሜ ላይ ትርጓሜ የተባለው ማለት አባት የተባለው ማን ነው? የአዲስ ኪዳን ትርጓሜ መጽሐፍ አለ። መጀመሪያ አባት የተባለው ላይ አባት የተባለው ማን ነው? አባት የተባለው ማን ነው? አባት እግዚአብሔር ነው። እኛ እግዚአብሔር አባታችን ብለን እናምናለን። አንዴ እዚህ አቁምና እናንተ አምላካችን ብቻ አይደለም። እዚህ ጋር ሰበዚያ ነገር እሺ ሰበዚያ ነገር ካንዴ ቆይ እዚሁ እያለ ልጅ የተባለው ኢየሱስ እንደሆነ አሳምንክ እኮ ልጅ ኢየሱስም ተብሏል እኮ ተብሎ አይደለም ነው ተብሎ አይደለም። እዚህ ጋር ልጅ የተባለው ኢየሱስ አታጭበብ። አቅም የተባለው ኢየሱስ ነው አይደለም። ወልድ አይደለም። እዚህ ጋር ወልድ ነው። ወላሂ ወልድ ነው። ወልድ አይደለም። ወልድ ነው። ወልድ አይደለም። ልንገርሽ ይፍቀድልኝ እስቲ ስማኝ። ትርጓሜ ጠየቀኝ አይደለ? ጠየቀኝ አይደል? አንተ ነው ጠየቀኝ። ልመልስልህ አንዴ እሺ። ይሄ ምንድን ነው የሚመስከን ብሎ ምንድን ነው የሚለው? ወበንተሰ ይእቲ ዕለት ወይ እቲ ሰዓት አልቦ ዘአምራ ወይ መላእክተ ሰማይ ወይ ወለድ ዘእንበለ አብ ባህቲቱ ይላል። ወይ ወልድ ያለው ማን ነው እንዴ? ወልድ ማለት እኮ ወልድ ማለት ልጅ ነው። ወልድ ተብሎ የሚታወቅ ከስላሴ አካል ወልድ ራሱ አይደለ? ወልድ መንፈስ ቅዱስ ማን ናቸው? ወልድ ማን ነው መሀል ላይ ያለው? እዚህ ጋር ወልድ በግዕዙ ማለት ነው። ወልድ ማለት ልጅ ማለት ነው። ልጅ ማለት ቀለል እናድርገው። አንድ ቀለል እሺ፣ አንድ አዳምጠኝ። ወልድ ኢየሱስ ነው። አብ ወልድ መንፈስ ቅዱስ ከስላሴ አካል አንዱ አካል ነው። ወልድ ኢየሱስ ነው። አንተ ወልድ የተባለው እኛ ነን ብለሃል። ስለዚህ ማስረጃ ነው። ሲቀጥል ልጅ ነው የሚል ልጆች አይደለም። ልጅና ልጆች ይለያያል። ልጆች ቢል እናንተ ነብሯቸው፣ ግን ልጅ ነው ያለው። ልጅ የተባለው አካል ማን እንደሆነ በማስረጃ አቅርብልኝ። ይቀጥላል። ራጊያቸው ያሉ ሙስሊሞች ኢየሱስ አያውቅም። ወሂዳነ ሰላም አለይኩም ኡስታዝ። ይኸውልህ ሰላም ወራህመቱላሂ ወበረካቱ። ለምንድን ነው መሀል የሚገባው? መለሰብ ፈልጌ አይደለም። ሀሳብ ልሰጥ ነው። አብሽር ኢምራን። እስቲ ወልድ የተባሉት አማኞች እንደሆኑ ወይ ከአንድምታ ወይ ከቸርች ፋዘርስ ኮሜንት ሲያደርጉ ልጅ የተባለው አማኞች ናቸው፣ አባት የተባለው ደግሞ አብንም ወልድንም መንፈስ ቅዱስንም የሚያካትት ነው የሚለውን እንደዛ ብሎ የፈታ አባት አለ። አንድ አባት አለ። እስቲ እሱንም ያምጣ አዲስ ነገር ስለሆነ ለኛ። ጥሩ ወሂድ። እሺ ልመልስላችሁ። ትርጓሜ ሲተረጎም በእኛ በቤተ ክርስቲያናችን አንድምታ ይባላል። አንድምታ ማለት እየሰማኸኝ ነው? አያወጣውና እንየው። ምኑን ነው ማወጣልህ? መረጃዎችን ነው። አንደኛ ቸርች ፋዘርስ መካከል ጥንት የነበሩ አሁን ስታነሱ አሁን ጥያቄው ስታነሱ የትርጓሜ መጽሐፍ አላችሁ? አሁን ስልኬ ላይ ስለሆነ ይላውጣል። ክሪቤልዬ አሁን እያወራሁ በስልክ ነው፣ ስልኬ ላይ ያለው ገባኛ። ችግር የለውም። ግን ወልድ የሚለውን በግዕዙ ወልድ ብሎ አስቀምጦታል። በአማርኛ ልጅ ብሎ፣ በአዲሱ መደበኛ ትርጉም ላይ ወልድ ብሎ አስቀምጠውታል። በሽኛ ቴዎስ ብሎ ነው ያስቀመጠው። ቆይ አንዴ አዳምጠኝ ክሪቤልዬ። ቴዎስ ብሎ ነው ያስቀመጠው። አብን ደግሞ ፓትሮስ ብሎ ነው ያስቀመጠው። አንተ ፓትሮስና ቴዎስ የተባሉት አብና ወልድ የተባሉት እንጂ አብ አማኞች ናቸው ልጅ የተባሉት የሚለውን ማስረጃን ከሃይማኖት አበውም ከቸርች ፋዘርስም ማስረጃ ካለ እከሌ ብለህ ጠቁመን እኛ እንመውጣት እንችላለን። የሐዲስ ኪዳን ቤተክርስቲያናችን ስታስተምር የሐዲስ ኪዳንና የብሉይ ኪዳን ትርጓሜ መጽሐፍት አላት። እሱን አሁን ስልኬ ላይ አለ። እንዴት ሼር እንደማደርገው አላውቅም፣ ግን የምትፈልጉ ካላችሁ እኔ ቲክቶክ ማን ነው እዚህ እንትን ላይ መላክ እችላለሁ። ግን ላግዝ በቃ ነው፣ ችግር የለውም። ትርጓሜ መጽሐፍ አለ አለኛ። እሺ አውጣ። አሁን ያነሳውን የወንጌል ክፍል ትርጓሜ አውጣ። እሺ አንድ ቤት ለማስታወስ ያክል ሁሉን አቅም የተባለው ወልድ ኢየሱስ ሳይሆን እኛ ነን ያለው አንድምታ ላይ አለ ብሎ አንድምታን ከፍቼዋለሁ። ያ የሉቃስ ወንጌል
ምዕራፍ 13 ተከፍቷል። አሁን አንብባ ሳየት ቦታ ላይ ነው እንደዛ የሚለው ኑታን ሳና አንብብልን። የሽየት አለ ምዕራፍ እንትን ያው ምዕራፍ 13 ይሄ 30 ነው 33 ቁጥር 32 ነው። ያው ምዕራፍ ምዕራፍን ከካላም ከላ ሳይ እንደስናን ላሳይ ይሄ ታያ ቁጥሩ የት ነበር ባላ ታያሌ ይሄ ምዕራፍ ስንት ነው? ምዕራፍ 13 ያው ምዕራፍ 13 ቁጥር 32 ያው 22 አለ 23 24 25 እና እዚህ ጋር 32 አለ። አሁን አንብበው። እሺ ይሄ ትርጓሜ አይደለም ያነሳ ያው እሺ አውጥ እሺ አይደለም። አይ እኔ ላይ ያለውን ቆይ ያሳያለሁ ከፈለክ እኔ ኢንቦክስ አደረገ። ኦኬ ስለዚህ እናንተ እንዳያ ማለት ነው። ኦኬ አይሰማኝ እየሰማህ ነው? በቤተክርስቲያናችን ሲተረጎም አንድ ጥቅስ ሲተረጎም አንድም እየተባለ አንዱ ታዘብ እንግዲህ ማስረጃ የለኝም። እኔ ላይ አስወራኛ አሁን እዚህ ጋር የመጽሐፉን ስም ንገረኝ። ይሄ አይደለ መጽሐፉ አንድም ተከፍቻለሁ። ሌላ መጽሐፍ አለ? አቤት ኡስታዝ። አይ ኢብራኒ አሁን አንተ ያስከው ምንም ታይቀበሉም እንደ ኪሩቤል